ኢራን እንዳስፈራራቸው ለየት ያለውን ጥቃት ጀምራለች። አዲስ ሚሳኤል ተኩሳለች። 4000 ኪሎ ሜትር የሚሄድ እስካሁን እንደዚህ አይነት ሚሳኤል እንዳላት ማንም አያውቅም ነበረ። በጣም አሳሳቢ ደረጃ ላይ ጦርነቱ ደረሰ ብለን አሁን በድፍረት መናገር እንችላለን። ዶናልድ ትራምፕም የሆርሙዝ ሰርጥን ካልከፈታችሁ የኃይል መሰረተ ልማታችሁን እንዳለ አውድመዋለሁ፣ የነዳጅ ጣቢያዎቻችሁንም እመታለሁ ብለው አስጠንቅቀዋል። ሌላ አዲስ የጦርነት ምዕራፍ። በዚህ መካከል የኢትዮጵያ አየር መንገድ ገበያ ደርቶለታል። በዛው ልክ ሌላ ስጋት ተጋርጦበታል። እነዚህን መረጃዎች ነው ዛሬ እየተነተንን አብረናችሁ ምንቆየው። የቅዳሜ ገበያ የዩቲዩብ ገጻችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። ዲየጎ ጋርሻ በቀይ ባህር የምትገኝ ከኢራን መሬት ከ4000 ኪሎ ሜትር ያላነሰ የምትርቅ ሩቅ ደሴት ናት። በዚች ደሴት ላይ እንግሊዝና አሜሪካ የጦር ሰፈር አላቸው። የጋራ የጦር ሰፈራቸውን የማጥቃት ሙከራ ነው ኢራን ያደረገችው። ይህ ዓለምን አነጋግሯል። አውሮፓውያንን በተለይ አስበርግጓል፣ አስደንግጧል። ምክንያቱ ደግሞ ዲየጎ ጋርሻ የሚባለው ደሴት በጣም ሩቅ መሆኑ ነው። ይህን ያህል ርቀት ኢራን ሚሳኤል መሞከሯና የጥቃት ኢላማ ማድረጓ አስደንጋጭ ሆኗል። የኢራኑ የጦር ቃል አቀባይ አዲስ መግለጫ ሰጥተዋል። ይሄ መግለጫ ላይ ምንድን ያሉት? የኢራን ጦር ኃይል እስካሁን ራሳችንን ከጥቃት የመከላከልና ከአደጋ የመትረፍ ስራ ነው ስንሰራ የነበረው። በ3 ሳምንታት ባደረግነው ግምገማ ግን የጠላትን ደካማ ጎኖች ለይተናል። እናም አዳዲስ ጥቃቶችን መሰንዘር ጀምረናል ወይንም ወደ ማጥቃት ተሸጋግረናል የሚል መግለጫ ሲሰጡ ነበረ። ይህ እንደ ቀልድ ነበር የታየው። ኢራን ራሷን መከላከል ላይ ታተኩራለች የሚል ነበር የበርካቶች ግምት። ነገር ግን ወደ ዲየጎ ጋርሻ የተተኮሰው ሚሳኤል ይህንን የሚያረጋግጥ ሆኗል። ከዚህ በፊት የኢራኑ አያቶላ ኻሜኒም በሕይወት የሌሉት ማለት ነው የተገደሉት በዚህ ጦርነት በተደጋጋሚ 2 ነገሮችን ሲናገሩ ይስተዋላል። አንደኛው የኒኩለር ጦር መሳሪያ የሰው ልጆችን የሚያጠፋና በፈጣሪ ያልተወደደ ሐራም ስለሆነ ኢራን ያንን ጦር መሳሪያ ለመያዝ ፍላጎት የላትም ሲሉ በተደጋጋሚ ይታወቃሉ። ከዛ በተጨማሪ ደግሞ ኢራን ከ2000 ኪሎ ሜትር በላይ የሚጓዝ ሚሳኤል የላትም ብለው ሲናገሩ ይታወቃሉ። በቅርቡ የአሜሪካ ሚዲያ ለኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ባደረገላቸው የቀጥታ ቃለ ምልልስ ጦርነቱ ሊጀመር ሰሞን አባስ አርጋቺ ኢራናውያን በራሳችን ፍቃድ ሚሳኤሎቻችንን ከ2000 ኪሎ ሜትር የሚረዝሙ እንዳይሆኑ አድርገናል ብለው ሲናገሩ ነበር። ያ ግን እውነት እንዳልሆነ ተረጋገጠ ማለት ነው። በዲየጎ ጋርሻ ጥቃት 4000 ኪሎ ሜትር የሚወነጨፍ ሚሳኤል እንዳላት ኢራን ይፋ ሆኗል። በእርግጥ የተተኮሱት 2 ሚሳኤሎች ናቸው ወደ ዲየጎ ጋርሻ። አንደኛው አየር ላይ እንዳለ መክኗል። አንደኛው ደግሞ አየር ላይ እንዳለ ራሱ ፈንድቷል። ግን የመድረስ እድል እንዳለው አሳይቷል ማለት ነው። 4000 ኪሎ ሜትር 4000 ኪሎ ሜትር የት ድረስ ነው? ግብጽ ካይሮ ድረስ መምታት ይችላል። አውሮፓን በርካታ ከተሞችን ማመስ የሚችል ሚሳኤል ነው ይሄ። ለምሳሌ የግሪኳን ዋና ከተማ አቴንስን፣ የጣሊያን ዋና ከተማ ሮምን፣ የፈረንሳይ ደቡባዊ ግዛቶችን፣ የእንግሊዝ የተወሰኑ የባህር አካባቢዎችን ሁሉ ሊመታ የሚችል ነው። ስለዚህ ይሄ ሚሳኤል አውሮፓ በጥቃት ኢላማ ውስጥ መሆኗን ያረጋገጠ ሆኗል። እንግዲህ አውሮፓውያኑ ዛሬስ ምን ይላሉ ከዚህ በኋላ የሚለው በጣም አነጋጋሪ ነው። ብሪታንያ በነገራችን ላይ የጦር መርከቧን ሰርጓጅ መርከቧን እና በርካታ ሚሳኤሎችን የሚጭነውን መርከቧን ወደ አረብ ባህር ማስጠጋቷም እየተሰማ ነው። ነገር ግን እስካሁን የአውሮፓ ሀገራት ከአሜሪካና ከእስራኤል ጎን አልቆሙም። ይሄ በጣም አስደንጋጭ ስጋት ሆኗል። እስራኤልና አሜሪካስ ልክ ናቸው ወይ? ኢራን በጣም ረዣዥም ተምዘግዛጊ ሚሳኤሎችና የረጅም ርቀት ሚሳኤሎችን ለመስራት በድብቅ እየተጋች ነው የሚለውን ወቀሳና ክሳቸውን የሚያረጋግጥ ሆኗል ብለን በአንድ መልኩ ማየት እንችላለን። በሌላ መልኩ ደግሞ ኢራን የሚደርስባት የዱላ ናዳ ሲበዛ የመጨረሻ ጥቃቶቿንስ እየፈጸመች ነው ወይ ብሎ መናገር ይቻላል። በነገራችን ላይ በእስራኤልና በአሜሪካ ጥምር ጥቃት በቀን ቢያንስ 1000 ኢላማዎች ኢራን ውስጥ እየተደበደቡ እንደሆነ ነው የሚጠቀሰው። አሜሪካ ብቻ ከ800 ያላነሱ ጥቃቶችን በየቀኑ ትፈጽማለች። እስራኤል ወደ 200 ትፈጽማለች። በየቀኑ 1000 ሚሳኤሎች፣ የአየር ጥቃቶች
ሮኬቶች እያደባዩት ነው የሚገኙት ኢራንንና ቀላል ጥቃት አይደለም ኢራን የተቋቋመችው። መቋቋሟ ሲገርመን ጭራሽ እንደዚህ አይነት አስደናቂ ሚሳኤሎችን መተኮሷ ዓለምን አነጋግሯል። ኢራን ቀላል ሀገር እንዳልሆነችም አረጋግጧል። ከዚህ በፊትም እንዳነሳሁላችሁ የኢራን የእስላማዊ አብዮታዊ ዘብ እንዴት ባልተማከለ ስርዓት እየሰራ መሆኑን የሚያረጋግጥ ሆኗል ማለት ነው። አሁን ከማዕከል ኢራን በቂ ወታደራዊ አመራር እያገኘች አይመስለኝም በእኔ እምነት። ምክንያቱም አያቶላውም ህመም ላይ ናቸው። የእስላማዊ አብዮታዊ ዘቡ ትልልቆቹ ጀነራሎችም ተገድለዋል። የጸጥታው ኃላፊ አሊ ላርጃኒም ተገድለዋል። ፕሬዚዳንት መሱድ ፔዚሽኪያኒም በይፋ ለህዝብ የሚወጡ አይደሉም። እንዲያውም የመልቀቅ ፍላጎት አላቸው። ምንም ሚና የለኝም ብለው ቅሬታ አላቸው ተብሎ ይነገራል። ስለዚህ የኢራን የጦር ቡድን በተለይ እስላማዊ አብዮታዊ ዘቡ ከየጣቢያዎቹ ወይም ከየብርጌዶቹ የራሱን ውሳኔ እየወሰነ እርምጃ እየወሰደ መሆኑን የሚያሳይ ነው። ይሄ የሚያረጋግጥ ነው። በዛው ልክ ግን ኢራን በነገራችን ላይ በከፍተኛ ደረጃ የውሃ እጥረት፣ የመሰረተ ልማቶች እጥረት፣ የምግብ እጥረት እያመሰው ነውና የኢራን መንግስት የስልጣን ስጋት ላይ ነው ያለው። በዛው ልክ ደግሞ ጦርነቱን ለማሳጠር ያለ የሌላ አቅሙን እየተጠቀመ ነው ብለን መናገር እንችላለን። ሌላኛው የኢራን አስደንጋጭ ጥቃት በእስራኤል የኒኩሌር ጣቢያዎች ላይ ያደረገው ነው። የኢራን ሰራዊት 2 የሚሳኤል ጥቃቶችን ፈጽመዋል በዲሞናና በአርዳ አካባቢ። እነዚህ 2 ከተሞች የእስራኤል የኒኩሌር ጣቢያዎች ይገኙባቸዋል የሚባሉ አካባቢዎች ናቸው። በእነዚህ ከተሞች ላይ የተፈጸመው ጥቃት የእስራኤልን የጸረ ሚሳኤል ሾልኮ የገባና ወደ 200 የሚሆኑ ሰዎችን ያቆሰለ ነው። ለእስራኤል በጣም አስደንጋጭ ጥቃት ነው። የእስራኤል ጦር ኃይልም ከፍተኛ ይቅርታ ጠይቋል እየተባለ ነው የሚገኘው። ይሄ በእስራኤል ላይ እስካሁን ከደረሱ ጉዳቶች ሁሉ በጣም አስከፊው ብለን መናገር የምንችለው ነውና ኢራን በጣም ኢላማ የሚመቱ ጥቃቶችን እየፈጸመች መሆኗን እያሳየች ነው። የኢራን ኃይሎች እንደገለጹት ከሆነ ይሄ ጥቃት የተፈጸመው እስራኤልና አሜሪካ በኒኩሌር ጣቢያዎቻችን ላይ ባደረሱት ጥቃት ነው ብለዋል። ከዛ ጥቃት አስቀድሞ እስራኤል በናታንዝና በቡሸር የኒኩሌር ጣቢያዎች ላይ ከፍተኛ ድብደባዎችን አድርሳለች። ከፍተኛ ጉዳት ደርሷል። ነገር ግን የኒኩሌር ዋና ዋና መሰረተ ልማቶቻችንን አልነካም ብለዋል ኢራናውያኑ። እስካሁን በ3 ሳምንት ጦርነቱ የኒኩሌር ጣቢያ በኢራን አልተመታም ነበር። አሁን በ4ኛ ሳምንቱ መጀመሪያ የኒኩሌር ጣቢያዎች መደብደብ ጀምረዋል። እንግዲህ ወር ሊቃረብ ነው ይህ የጦርነት ዘመቻ ማለት ነው። ሌላኛው አዲሱ ነገርና በጣም አነጋጋሪው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያስተላለፉት ከባድ ማስጠንቀቂያ ነው። ዶናልድ ትራምፕ ኢራን ሆርሙዝን መክፈት ግዴታዋ ነው ብለው ማስፈራሪያቸውን ሰንዝረዋል። ሆርሙዝን የማትከፍትና በዛ አካባቢ መርከቦች እንዲተላለፉ የማታደርግ ከሆነ የኢራንን የኃይል መሰረተ ልማቶች ድምጥማጣቸውን እናጠፋለን ብለዋል። ከዛ በፊት ዶናልድ ትራምፕ ኢራን ወደ 140 ሚሊዮን በርሜል ነዳጅ መሸጥ እንድትችል ማዕቀቡን አላላላታለሁ ብለዋል። ይህንን ውሳኔ ወስነው የነበረው የዓለም የነዳጅ ዋጋ እንዲረጋጋ በሚል ነው። ዶናልድ ትራምፕ ኢራን እንዲያውም አይ ነዳጅ ሸጬ ጨርሻለሁ ብላ የስላቅ መልእክት አስተላልፋለች። ነገር ግን የኢራን ነዳጅ እንዳያልፍ በተለይ የኢራን መርከቦች በሆርሙዝ ሰርጥን ተሻግረው ቢመጡ እንኳን ወደ መዳረሻቸው እንዳይሄዱ አሜሪካ ክትትል እያደረገች መሆኑ ይታወቃል። እና የነዳጅ ዋጋም በከፍተኛ ደረጃ እየጦዘ ነው። በቅርብ ቀናት $150 ሊገባ ይችላል ተብሎ ነው እየተፈራ የሚገኘው። ስለዚህ ዶናልድ ትራምፕ ከዓለም አቀፉ ማህበረሰብ ከነዳጅ ዋጋ ጋር፣ ከጋዝ ዋጋ ጋር እንደዚሁም ከማዳበሪያ ዋጋ ጋር በተያያዘ እየደረሰባቸው ላለው ጫና ኢራን በአስቸኳይ የሆርሙዝ ሰርጥን እንድትከፍት አሊያ ግን የኃይል መሰረተ ልማቶቿ ድምጥማጣቸው እንደሚጠፉ አስጠንቅቀዋል። ኢራን በዚህ ጉዳይ መልስ ሰጥታለች። እኔም የገልፍ ሀገራትን መሰረተ ልማቶች እመታለሁ የሚል ነው። የኢራንና የአሜሪካ የሆርሙዝ ሰርጥ ፍጥጫ በጣም አዳዲስ ምዕራፎችን እያስተናገደ ነው። እንግዲህ የአሜሪካ መንግስት የሆርሙዝ ሰርጥን አስከፍቶ የዓለምን የኢኮኖሚ እንቅስቃሴ ለማረጋጋት ምን ሊያደርግ ይችላል የሚለው የሚታይ ነው። በነገራችን ላይ ኢራን የሆርሙዝ ሰርጥን ትዘጋለች ወይስ አትዘጋም የሚለው ሐሳብ በአሜሪካ ኃይሎች በኩል በዘመቻው መጀመሪያ ወቅት መነጋገሪያ ሆኖ ነበረ። አንዳንዶች እንደሚሉት የአሜሪካ መንግስት የተሳሳተ ስሌት ብለው እየጠቀሱ ያሉት የአሜሪካ ባለስልጣናት ኢራን ሆርሙዝን እስከ መዝጋት ሳትደርስ አቅሟ ይዳከማል የሚል እምነት ነበራቸው። ነገር ግን ያ ሳይሆን ቀርቶ ኢራን አሁን በሆርሙዝ ሰርጥ መርከብ ለማለፍ ከሞከረ
ጥቃት ለመፈጸም ዝግጁ መሆኗን አሳውቃለች። አንዳንድ አዳዲስ ነገሮችንም አምጥታለች። በኢራኑ ጦርነት በርካታ ነገሮች ናቸው እየተፈጸሙ ያሉት። አሁን ደግሞ ሌላ ነገር ላንሳላችሁና ወደ አፍሪካ ልምጣ። የኢትዮጵያ አየር መንገድንና የአፍሪካ ሀገራትን ጉዳዮች እንመልከት። በነገራችን ላይ የአፍሪካ ኢኮኖሚ ከፍተኛ ጫና ውስጥ ወድቋል። በተለይ በማዳበሪያ ግብዓት በጣም ጫና ውስጥ ወድቀናል አፍሪካውያን። ከዛ በተጨማሪ በነዳጅ ፍሰት ትልቅ ጫና ውስጥ ወድቀናል። የዓለም አቀፉ የኃይል ተቋም ኢንተርናሽናል ኢነርጂ ኤጀንሲ የሚባለው አንድ ሀገር የነዳጅ ምርቷን ከመግዛትና ከመጠቀም ባለፈ ቢያንስ የ90 ቀን መጠባበቂያ ክምችት እንዲኖራት ይመክራል። በዓለም ላይ ከሚታወቁ ከፍተኛ ክምችት ከሚይዙ ሀገራት መካከል ጃፓን አንዷ ናት። የ200 ቀናት ክምችት እንዳላት ይነገራል። የአፍሪካ ሀገራት ግን ይህንን የ90 ቀን ክምችት የማሟላት የኢኮኖሚ አቅም የላቸውም። አብዛኛዎቹ የአፍሪካ ሀገራት ከ15 እስከ 25 ቀን ክምችት ቢኖራቸው ነው ተብሎ ይነገራል። ስለዚህ ይህ መጠባበቂያ አሁን በዚህ ጦርነት እያለቀ መሆኑ እሙን ነው። 3 ሳምንት አልፎታል። የጦርነት 20 ቀን አልፏል። ስለዚህ አብዛኛዎቹ የአፍሪካ ሀገራት የነዳጅ ክምችታቸውን አሟጠዋልና አሁን ነዳጅ የሚገዙበት ቦታ እየፈለጉ ነው የሚገኘው ብለን መናገር እንችላለን። ስለዚህ ይሄ ነገር በጣም አደጋ ውስጥ የወደቀ ነው። የኢትዮጵያን የነዳጅ ሁኔታ ብንመለከት ከኢትዮጵያ ነዳጅ አቅራቢ ድርጅት ያገኘሁት መረጃ እንደሚጠቁመው ባለፈው ዓመት በ2017 የኢትዮጵያ ዓመት ማለት ነው ወደ 3.2 ሚሊዮን ቶን ነዳጅ ነው የገዛ ነው። ከ2016 ዓመት የ8 በመቶ ጭማሪ ነው። ስለዚህ በዚህ ዓመት ከ3.2 ሚሊዮን ቶን የሚጨምር ነዳጅ እንደሚያስፈልገን ግልጽ ነው ማለት ነው። የገንዘብ ሚኒስትሩ ከዚህ በፊት እንደገለጹት ወደ $5 ቢሊዮን የተጠጋ ገንዘብ በጀት መድቦ መንግስት ነዳጅ እያመጣ ነው። በቅርቡ የነዳጅ ጫናውን ተከትሎ የድጎማ መጠኑንም በጣም ከፍ አድርጓል የኢትዮጵያ መንግስት። ስለዚህ በድጎማም ከፍተኛ ገንዘብ እያጣን ነው እና ነገሮች አሳሳቢ ሊሆኑ ይችላሉ። ለምሳሌ ኢትዮጵያ ውስጥ ምን ያህል ነዳጅ ይገባል የሚለውን በዝርዝር እያንዳንዱን ዳታ ላስቀምጥላችሁ። አብዛኛው የነዳጅ አገልግሎት ኢትዮጵያ ውስጥ የምንጠቀመው ናፍጣን ነው። በተለይ ለትራንስፖርትና ለማሽነሪዎች ማንቀሳቀሻ ለህዝብና ለጭነት ተሽከርካሪዎች የምንጠቀመው ቀላል ናፍጣ ነው። የናፍጣ መጠኑ ከ55 እስከ 60 በመቶ ኢትዮጵያ የምትገዛው ነዳጅ ናፍጣን ነው። ሁለተኛ ከፍተኛ ነዳጅ የምትገዛው የአውሮፕላን ነዳጅ ነው። የኢትዮጵያ አየር መንገድ በጣም ግዙፍ ነው። ኢትዮጵያ መጥተው የሚያርፉ በርካታ አውሮፕላኖች አሉ። ስለዚህ ለነዚህ በሙሉ ከ25 እስከ 30 በመቶ የምንገዛው ነዳጅ የአውሮፕላን ነዳጅ ነው ማለት ነው። አብዛኛዎቹ የቤት አውቶሞቢሎች የሚጠቀሙት ቤንዚን ደግሞ ከ10 እስከ 12 በመቶ የሚደርሰው ድርሻ ነው የምንገዛው። ኬሮሲን የምንለው ወይም ነጭ ጋዝ የሚባለው ደግሞ ከ4 እስከ 5 በመቶ ነው የምንገዛው። የኢትዮጵያ የመጠባበቂያ ክምችት በጣም ውስን እንደሆነ ይታወቃል። ምክንያቱም የዶላር እጥረት ክፉኛ የሚመታት ሀገር ስለሆነች ሀገራችን። ስለዚህ የኢትዮጵያ የነዳጅ ክምችት በጣም ጥቂት ሳምንታት ብቻ ሊጓዝ እንደሚችል እርግጥ ነውና አሁን የኢትዮጵያ መንግስት ነዳጅ የሚገዛባቸውን አማራጮች እየፈለገ ነው። የኢትዮጵያ አየር መንገድን ጉዳይ ሳነሳ ደግሞ በዚህ ጉዳይ ላይ ተጨማሪ ነገሮች አነሳላችኋለሁ። የአፍሪካ ሀገራት ከዚህ ጦርነት ጋር በተያያዘ መልካምም ክፉም አጋጣሚ እያጋጠማቸው ነው። እንግዲህ ክፉን ነገሮች አንስተናል። መልካም አጋጣሚ ተብለው የተነሱትን ደግሞ ከዚሁ ከኬንያ ጀምረን ላንሳላችሁ። የላሙ ወደብ ወይም ላፕሴት ኮሪደር የሚባለው በሰሜን ኬንያ የሚገኘው ኢትዮጵያን፣ ኬንያን፣ ደቡብ ሱዳንን አሁን ዩጋንዳን ፍላጎት አላት። እነዚህን አካባቢዎች በወደብ መሰረተ ልማት ይጠቅማል ተብሎ ከሞምባሳ ወደብ አማራጭ የተገነባው ላሙ ወደብ 974% ተጨናንቋል። ከቀደሙ ቀናት አዳዲስ መርከቦች እየመጡበት ያለ ነው። በላሙ ወደብ የተከሰተው ምንድነው? አብዛኛዎቹ የጃፓን ተሽከርካሪዎች ወደ ጀበል አሊ ወደብ አቅንተው በሆርሙዝ ሰርጥ ተሻግረው ማለት ነው እዛ አካባቢ ነበር መኪኖችን የሚያራግፉትና የደቡባዊ ንፍቀ ክበብ የመኪና ንግድ የሚከናወነው። አሁን ላይ ግን የሆርሙዝ ሰርጥ ዝግ በመሆኑ ከጃፓን የሚጫኑ መኪኖች ወደ ላሙ ወደብ መጥተዋል። 4000 መኪኖች እስካሁን ተራግፈዋል። በ2-3 ቀናት ውስጥ ተጨማሪ 5000 መኪኖች እንደሚመጡ ይጠበቃል። አዲስ ቢዝነስ ተከፍቷላታል ኬንያ ብሎ ማንሳት ይቻላል። በሁለተኛ ደረጃ የኢትዮጵያን ነው የምናየው። የኢትዮጵያ አየር መንገድ ነው እዚህ ውስጥ ያለው። የኢትዮጵያ አየር መንገድ ሁለት ነገር ውስጥ ነው በአሁን ሰዓት የገባው። እንደምናውቀው የአካባቢያችን በጣም ትልልቅ ኤርፖርት የሚባሉት የዱባይና የዶሃ ኤርፖርቶች በከፍተኛ ደረጃ እንቅስቃሴያቸው ተገድቧል። እነዚህ ሁለት ኤርፖርቶች መገደባቸው እንደነ ኤሚሬትስ ያሉ በየቀኑ የ$90 ሚሊዮን ቢዝነስ የሚሰሩ ተቋማት በመቆማቸው የተነሳ የኢትዮጵያ አየር መንገድ በተወሰነ መልኩ ገበያ ደርቶለታል።
ለምሳሌ የጭነት ጉዞ ራሱ 14 በመቶ ጨምሯል። የሰው ጉዞም ጨምሯል። ዱባይ ሄደው ወደ ተለያዩ የዓለም ክፍሎች ይሄዱ የነበሩ ሰዎች አሁን በአዲስ አበባ በኩል እየሄዱ ነው። ስለዚህ ከፍተኛ ቢዝነስ አግኝቷል። በዛው ልክ ግን የኢትዮጵያ አየር መንገድ የነዳጅ ከፍተኛ ፈተና ውስጥ ወድቋል እየተባለ ነው። ነዳጅ ከየት ያገኛል የሚለው አነጋጋሪ ነው። ከተባበሩት አረብ ኤምሬት ነዳጅ ለማግኘት ጠቅላይ ሚኒስትሩ ሙከራ እንዳደረጉ ይነገራል። ይምጣ ግን እስካሁን የታወቀ ነገር ስለሌለ የኢትዮጵያ አየር መንገድ ሰፊ እድል ተከፍቶለታል። በዛው ልክ ደግሞ የነዳጅ እጥረት ስጋቶች ገጥመውታል። ናይጄሪያ የተወሰኑ ኢኮኖሚያዊ ጥቅሞች አግኝታለች። በዚህ ጦርነት ነዳጅ $120 ገብቷል። በእጥፍ አድጎላታል ማለት ነው። $64 በበርሜል ስትሸጥ የቆየችው ናይጄሪያ አሁን $120 እየሸጠች ከፍተኛ ትርፍ እያፈሰች ነው። እንዲያውም የዶላር ጫናዋን እያቃለለች ነው ይባላል። እዛው ናይጄሪያ ውስጥ ደግሞ በግለሰብ ደረጃ የአፍሪካው ቢሊዮነር አሊኮ ዳንጎቴ የነዳጅ ማጣሪያቸው ከዚህ በኋላ ለናይጄሪያ ብቻ አይደለም አገልግሎት የሚሰጠው ለመላ አፍሪካ ነው እና የአፍሪካ ሀገሮች እባካችሁ ነዳጅ ቅዱልን እያሉ ዳንጎቴን እየተማጸኑ ነው የሚገኘው። ለዳንጎቴም ትልቅ እድል ተከፍቷል ብለን መጥቀስ እንችላለን። በደቡብ አፍሪካ የወደብ መጨናነቅ ተፈጥሯል። በኬፕታውንና በደርባን ከፍተኛ የጉዞ መስመሮች ስለተቀየሩ በዛ አካባቢ ትልልቅ እድሎች እየተከፈቱ ነው። ናሚቢያም የመርከብ ነዳጅ ጣቢያ ሆናለች በአሁኑ ሰዓት። እንዲሁም ደግሞ ሞዛምቢክ በተፈጥሮ ጋዝ በአፍሪካ እጅግ በጣም ትልቅ ሀብት ካላቸው ሀገራት መካከል አንዷ ናት። የሞዛምቢክ ኢንቨስትመንት እስካሁን ሲጓተት ነበር። የተፈጥሮ ጋዙ የፈረንሳዩ ቶታል ኩባንያ ነው ይህንን ቢዝነስ የሚሰራው እና የሞዛምቢክ የተፈጥሮ ጋዝ አሁን ፍላጎት በዓለም ደረጃ በጣም ሞቆለታል። ስለዚህ ቶታል እንቅስቃሴውን እያጣደፈ ነው የሚገኘው። ከዛ በተጨማሪ እንደነ ሞሪሼስ ያሉ የወደብ ሀገራትም ከፍተኛ ቢዝነስ እየተሟሟቀላቸው ነው። እንግዲህ በዛው ልክ አዳዲስ እድሎችም እየተከፈቱ ነውና የሆርሙዝ ጉዳይ ስጋትም ፈተናም ጭንቀትም እንደዚሁም ደግሞ አነሰም በዛም ትንንሽ እድሎችንም ይዞ እየመጣ ነው። ጦርነቱ ይሸመገላል፣ ይለሳለሳል ተብሎ ሲጠበቅ በየቀኑ የሚሳኤሎች የሮኬቶችና የቦምብ ናዳዎች የገልፍን አካባቢ እያመሱት ዓለምም ጭንቅጥብ ውስጥ እንዳለ እንደቀጠለ ነው። የተከታተላችሁት የቅዳሜ ገበያ የዩቲዩብ ቻናላችንን ነው። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቱን በመጫን አዳዲስ መረጃዎችን ወዲያው ተቀበሉ። ቅዳሜ ገበያ